ያለውን ጉዳይ ሙሉ በሙሉ ነግሬያታለሁ። እሷም ደግሞ እሺ ብላኛለች። እሺ ብላ መታለች። እንግዲህ እሱን ማግኘት ፈልጋለሁ ብላኛለች። በስልክ ነው ወይስ በአካል ነው አገናኛለች? በአካል አገኛለሁ። በአካል ሰፈር የሆነ እብድ ልጅ አይታል? ከኔ ጋር የሚሄደው ልጅ ታውቃለህ? የሆነ ጸጉረ ልጫ ነገር የሆነ ጸጉረ ልጫ ባይሚ ፍቅር ያበደው? አዎ ባይሚ ፍቅር ያበደው ልጅ እሱ እኮ ሞቷል። እዛ ሰፈር የነበረው ኧረ እሱ ሌላ አይደለም። ባይሚ ፍቅር አብዷል፣ ግን እዛ አልሞተም። ሞቷል። ይሄ ልጅ እንጠይቀው። እሱን ጠይቀው ነው ብራዘር። እዚህ አካባቢ የሆነ እንትን ጸጉረ ልጫ እብድ ልጅ ባይሚ ፍቅር ያበደው ነው። ባይሚ ፍቅር ያበደው ትክክል ነው። ሞቷል። ጠዋት ነው የሞተው። ጠዋት ሞቷል። እርግጠኛ ነህ ልጅ? ኧረ በእናትህ ያበደው ልጅ ነው። ወይ ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ይመስገነው። እንግዲህ ዛሬ የሃይሚ አክስት ልጅ ዛሬ አዲስ ነገር ይዞ መጥቷል ማለት ነው እና ለኔም ለኛም ለኡመርም አሪፍ የሆነ ነገር ነው ይዞ የመጣው። ምንድነው መሰላችሁ ማለት ትንሽ ነግሮኛል። እኔ ለእናንተም ደግሞ እንዲደርስ ስለፈለኩኝ ነው ዛሬ ካሜራ ያበራሁት ማለት ነው እና ምንድነው ያው ከሃይሚ ጋር አውርተው ነበረ ከሱ ጋር እና ተገናኝተው አውርተው ያው የተባባሉት ነገር አለ ማለት ነው እና በዚህ አጋጣሚ ደግሞ አንተም ላመሰግን እፈልጋለሁ። ማለት ያው ብዙ ነገር እንትን እየሄድክ ነው አይቻለሁ እኔ በአቅሜ እና ደግሞ ያው ያሉትን ነገሮች ብትነግራቸው ለነሱ ማለት ነው ማለት ያው ያለችን ነገር ለኔ ነግረኛል። በርግጥ ያው ለነሱ ደግሞ እንትን እንድትልላቸው እፈልጋለሁ፣ እንድትነግራቸው እፈልጋለሁ። እሺ ያው በሰዓቱ ጉዳዩ አሳሳቢ ስለነበር ያለውን ጉዳይ ሙሉ በሙሉ ነግሬያታለሁ። እሷም ደግሞ እሺ ብላኛለች። እሺ ብላ መታለች እና በጣም ለሱ ነው እንደ የመጣችው እዚህ ያው ለሱ ብላ ነው ጉዳዩ አሳሳቢ ነው ብዬ ነግሬያት ነበር። ጉዳዩ አሳሳቢ ስለነበር እሷም እሺ ብላ መታለች። እንግዲህ እሱን ማግኘት እፈልጋለሁ ብላኛለች። ኧረ እባክህ እውነት ደስ የሚለው ነገር እፈልጋለሁ። ይሄንን ግን ያለችኝ በቃ በስንት ሙከራና በስንት ጥረት ነው ማለትም አላ በቀደም ያሳለፍነው ታይም ከሱ ጋር በጣም ደስ የማይል ነበር። ስለዛ እሺ ብላኛለች። ግን አሁን ልጁ በዛ ሁኔታ ምናምን ግን እንድታገኘው በጣም አልፈለኩኝም። ግን እኛ የምናስተካክለው ነገር ቢኖር በጣም ደስ ይለኛል። አሁን ማለት ያው እሱ ያለበት ሁኔታ ለእንትኖችም ይታወቃል፣ ለኦዲየንሶችም ይታወቃል። ሁሉም ያውቀው ነገር ነው እና እሱ ደግሞ ያው ይሄን ነገር ከነገር ነው በእርግጠኝነት እኔ የማይመለስበት ምክንያት አይኖርም ብዬ አስባለሁ። ምክንያቱም ስለ እሷን ነው በቃ እሷን ነው እሱ የበቀደም እንትኑ እሷን ስለነበር ነው። እሷን አንዴ ካየዋ ቢያንስ በሷ ስለሆነ የተጎዳው እሷን አንዴ ካያት ሊመለስ ይችላል በሚለው ነው እኔም ይሄንን ነገር አሳምኜ እሷን ያመጣሁት ማለት ነው። ስለዚህ አሁን ምንድነው ማለት ነው ማድረግ ያለብን? አሁን በቃ እንሄዳለን ወደ ልጁን እናመጣለን። ሰፈር እንሂድ። ዛሬ ባናገናኘውም እንኳን ያው ልጁን አግኝተን አውርተን ያለውን ነገር አውርተን ከሱ ጋር ሁሉንም ነገር ጨርሰን እሱንና እሷን በስልክ ነው ወይስ በአካል ነው አገናኛለች? በአካል አገኛለሁ። በአካል ደስ የሚለው ነገር ይሄኛው በጣም ደስ ይላል። እሺ ምን ማለት ዛሬ ነው ያለችው? ዛሬ እናገኘው ብላኛለች። 2 ሰዓት ላይ ቀጥራኛለች ማለት ነው። ስለዚህ እንሂድና አሁን እናዘጋጀው ልጅ አይሻልም? ልጅን እናዘጋጀው። በቃ እንግዲህ ቤተሰብ አንቺም ደስ ይላል። ያው እሱን ደግሞ አሁን ለማዘጋጀት እንሂድ ማለት ነው። እናንተም ከኛ ጋር ሆናችሁ ተከታተሉ እስከ መጨረሻው። ይሄን ቤት ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮን ይመቻችሁ እና ማለት በጣም አስለፋችሁ እንዴ? በሰዓቱ ያለው ነገር ቀላል አልነበረም እና እሷን ለማሳመን በጣም ከምል በላይ ብዙ ጥሪ ያለኝ። ምን አለች? ምክንያቱም ልጁ በታይም በቃ በእሷ ላይ ያደረገው ነገር ብዙ ነገር በቃ ሪል አይደለም። አሁን እሷ የምትነግረኝ ነገር ማን ነገር እያደረገ ነው። እናንተም ታውቁታላችሁ በቪዲዮ የሚያወራው ነገር የሚሰራው ነገር እኛ ያው ለማስተካከል ብዙ ነገር ሞክረናል። ያ ነገር እሷ ላይ ተጽዕኖ አድርጓል። ታውቃለህ። ለዛ ነው አሁን እምቢቷ እንዲያራቀኝ እንጂ ቀላል ነው እኮ እሷ ማናገር ትችላለች። ግን አሁን ልጁ እንዳታናግረው የሚያደርገው እሷን የሚያደርግባት በጣም ብዙ ምክንያት አለ። ለዛ ነው እሷ በቃ እምቢቷ የራቀኝ ማለት ነው። ስለዚህ አሁን ማለት አሁን ግን ታናግረዋለች እርግጠኛ ነህ?
ታናግረዋለች በሱ እርግጠኛ ነኝ። ምክንያቱም ቃሏን ታከብራለች ከድሮም ጀምሮ አይሚ እና አናግረዋለሁ። አይ እኔ እሺ ትላለች ብዬ አልጠበቅኩም። የምር እኔ ትልቅ በቃ በስንት ጥረት ቪዲዮን ካስታወስክ ቪዲዮ ላይ ካስታወስክ እንዲያውም በቃ ዝም ብለህ ብቻ አውቀህ ቢሆን በቃ አገናኛለሁ በለው ምናምን ብዬ መጀመሪያ ስንኖር እና አሁን እኔ በቃ እንደዚህ ስትጠራኝ ራሱ ማለት ነው እውነት ይሆናል ብዬ አላሰብኩም። እና በቃ በጣም አንተን በጣም ነው የማመሰግነው የምር ስለ ይሄ ሁሉ መልፋት ራሱ በጣም የሚደነቅ ነገር ነው ማለት አንተ የሆነ ለነገ የሚደርስብኝ ነገር አላውቅም ብለህ ይሄ ሁሉ ነገር መልፋት በጣም የሚገርም ነገር ነው። በጣም ነው የማመሰግነው ብራዘር። እሱን ደግሞ አሁን አግኝተህ ነው ማለት ያው ሊያስቸግርን ይችላል። በእርግጥ አግኝተን በደንብ ያለውን ሁኔታ እንትን እንለዋለን። ስለሚያስቸግር ባለፈው አይተሽዋል ለመያዝ ምናምን ያስቸግራል። በበቀደሙ ኮንዲሽን ከሆነ እንዴት ማስተካከል እንደምንችል ብቻ አላውቅም። ያ የእናንተ ስራ ይሆናል። ልጁን እንደምን የሚለው ብቻ ብናሳምነውና እሷ እንደሚያገኛት ብናረጋግጥ በጣም ደስ ይለኛል። ምክንያቱም በዚህ ሁኔታ ከቀጠለ ልጁ መጨረሻው ስለማያምር ለማንኛውም አይ ግን ሀይሚ ማለት ነው ከዚህ በፊትም እንዲያውም ታስሮ በነበረ ሰዓት እኔ ሳናግራት ማለት በቃ በጣም እንዳስቀየማት ምናምን ነበር እየነገረችኝ እና ግን የሆነ ለሱ መጥፎ ስሜት እንደይላል ስሜት ስለ ኖርማል አላ የሆነ ሰው ልጅ አጠላ ሰው ልጅ አጠላ ያ ነገር እንዳለ ነግራኝ ነበር እና ይሄ ደግሞ አሁን አንተ ደግሞ ስትነግረኝ ያሉት ነገሮች አንተ ስትነግረኝ በጣም ነው ደስ ያለኝ። ምክንያቱም በቃ እኔ እንደዚህ ትሆናለች ብዬ አላሰብኩም። እኔ በሷ ቦታ ብሆን እኔ እሱን አይደለም ላናግረው አይደለም ላገኘው ይቀርና ማለት ጭራሽ ባለፈበት አላልፈው ነበር ማለት ነው እና እሷንም በዚህ አጋጣሚ አሁን እኔ ካገኘኋት እነግራታለሁ። በእርግጥ ደስ ይለኛል ባገኛት እኔም አንድ ላይ ብንገናኝ ደስ ይለኛል። እሱም አሁን ከተመለሰልን እሱንም አግኝተው ማለት ያሉትን ነገሮች በትክክል በቃ ከኔ ህይወት ከሷ እንዲወጣ ነው ፈልገው በቃ ከኔ ህይወት እንድትወጣ ፈልጋለሁ። ያለፈው ነገር አልፏል እንድትለው እኔ ምፈልጋለሁ። ገብቷል። ሁሌ የሱ ሃይሚ በሚልበት ሰዓት እኔ ራሱ በቃ እየተረበሽኩ ነው። አይተው እኮ በቃ በጣም እየተሰቃየሁ ስለዚህ ያሉትን ነገሮች ለማስተካከል እንሞክራለን። ብራዘር እንግዲህ ያው እየደረስን ነው አካባቢያችን ላይ እስኪ እዚህ አካባቢ አለ ወይ በእናትህ እዚህ ጋር ነበር እንደ ባለፈው ልጅ በቀደም ያገኘነው እዚህ ነው እና የት ሄዶ ነው? በቀደም እንደውም ትዝ ካለ ቦታ ቀይሮ ነበር ያገኘነውና ከዚሁ አካባቢ የሚሰው እዚህ ጋር የነበረ የሆነ ልጅ አይታችሁታል? የሆነ የእብድ ልብስ የለበሰ እብድ ነገር ሁሌ ግን ሲዞር አየዋለሁ እኔ ከእንትን እዚህ አካባቢ አስፋልት ላይ ሲዞር አየዋለሁ። እሺ እና መሰለኝ እሺ ቀይ ማር እሺ እስኪ ና ወደዛ እንሞክረው። እዚህ ጋር የሚቀመጥ ቪዲዮ ስላለ ፈርታ ሊሆን ይችላል። እዚህ ጋርም የለም እዚህ ጋርም የለም። በእናትህ እዚህ አካባቢ እኮ ነው የሚተኛው። ወደ አስፋልት ብንወጣስ? ወደ አስፋልት ነው ልጅ ይገኛል ያለበት። ስለ አንድ ሰዓት አካባቢ ታገኙታላችሁ አለ እኮ ሰውዬው ራሱ ሰምተዋል። ኦኬ እኔ የምልሽማ እዚህ አካባቢ የሆነ እብድ ልጅ የእብድ ልብስ የለበሰ ልጅ አይተሻል? እዚህ ጋር የሚቀመጥ ጸይም ልጅ ጸጉራ አላየሽም? አልተነው ናስ ወደ አስፋልት ነው ወደዛ አካባቢ ታገኙታላችሁ ብሏል እኮ። እስኪ ና ወደዛ ነው። እሺ እዚህ አካባቢ የምታውቀው ሰው የለም? የምንጠይቀው የቱ ጋር? እዚህ አካባቢ የምንጠይቀው ሰው ማለት ማውቀው ሰው የለም።
እስኪ ና እነዛ ሰዎች ይጠይቃቸው። የት ይሻላል? በእናትህ የት ይገኛል ልጅ ማለት ባለፈው ያገኘሁት ቦታ ግን አለ። የሆነ ጊዜ ያሳየው ቦታ የለም እዛ አካባቢ ነበረ። ወደዛ ነው ግን ሊገኝ የሚችልበት ቦታ በደንብ መፈለግ። እሺ እዛ እንሂድ ካልሆነ በእናትህ እሺ ወይ ወደዛ እንሂድ። እዛ እንሂድ በቃ አይሻልም? አካባቢ እዚህ አካባቢ ይገኛል ተብሎ እዚህ አካባቢ የሆነ እብድ ልጅ አይታችኋል? ጸይም ጸጉረ ልጫ ነገር። እስኪ ምን ይሻለናል? እሺ ታዲያ እስኪ በቀደም እሱ ካየ ምናልባት በቀደም እዛ ጋር ነበረ ልጅ እነሱ ሰፈር ነው። ኦኬ እዛ ሰፈር ብራዘር ሰላም ነው? እንዴት ነህ? አለን ይመስገን። እዚህ ሰፈር የሆነ እብድ ልጅ አይታል? ከኔ ጋር የሚሄደው ልጅ ታውቃለህ? የሆነ ጸጉረ ልጫ ነገር የሆነ ጸጉረ ልጫ ባይሚ ፍቅር ያበደው? አዎ ባይሚ ፍቅር ያበደው ልጅ እሱ እኮ ሞቷል። እዛ ሰፈር የነበረው ኧረ እሱ ሌላ አይደለም። ባይሚ ፍቅር አብዷል ግን እዛ አልሞተም። ሞቷል። ኧረ አልሞተም። የምር ኧረ ተው አልሞተም። አይ የምሩን ነው። ይቀልዳል። አይ የምሩን ነው። እኔ አይቼዋለሁ። አንተ ቅጣት። አይ ስለ ይሄ ነገር እንዴት ነው? ኧረ አንተ ዝም በለው። እሺ ከሌላ ሰው እናረጋግ። እሺ አንተ እሺ የምሩን ቢሆን እሺ። ኧረ የምሩን በእናትህ ዝም በል። ሞቷል ምናምን ይላል እንዴ? ይሄ ሲጀመር ጠላታችን ነው። ለአንድ ሰው እንጠይቃለን። ያ ሰውዬ ሲጀመር ጤነኛ አይደለም። ሞቷል ምናምን ይላል እንዴ? እኮ ማይሆን ነገር ነው። ሰው ብናረጋግጥ ከሌላ ሰው እናረጋግጣለን እንጂ አንተ እንደዚህ ማይባል ነገር ይላል እንዴ? ይሄ ልጅ እንጠይቀው። እሺ እሱን እንጠይቀው ነው ብራዘር። እዚህ አካባቢ የሆነ እንትን ጸጉረ ልጫ እብድ ልጅ ፍቅር ያበደው ነው። ባይሚ ፍቅር ያበደው ትክክል ነው። ሞቷል። ጠዋት ነው የሞተው። ጠዋት ሞቷል። እርግጠኛ ነህ ልጅ? ኧረ በእናትህ ያበደው ልጅ ነው። ሞቷል። ወይኔ ወንድሜ ምን ትላለህ? ተረጋጋ። ወይኔ ኧረ ዝም በል። አላምን እስኪ ቆይ ለማንኛውም ጉዳዩን እናረጋግጥ። ሰማኸኝ? ና እስኪ ላያውቁትም ሁሉ ይችላል። ና ቤተሰብ እንግዲህ ምንም ማድረግ አይቻልም። ይሄ ነገር በጣም ደስ ይለኝ ነበር። እንግዲህ የሲ ተመልካቾቻችን እንዳይሆን በጣም ጸልዩ። እኛም ብቻ ሞቷል የሚል ወሬ እየሰማን ነው። እስቲ ለማንኛውም መሞቱንና ለመሞቱን አረጋግጠን የምንለቅላችሁ ይሆናል። እስከዛው ድረስ በጸሎት አግዙ።